ስማ ወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ቲክቶክ ላይ ልትስተካከሉ የሚገባችሁ ሁለት አይነት ሰዎች። የመጀመሪያዎቹ ይህን ቪዲዮ እንዳታሳልፉት በማርያም በቅዱስ ገብርኤል ይዣቸዋለሁ የምትሉ ግን ጤነኛ ናችሁ? በእውነት እናንተ ምእመናንን እንድትገዝቱ ማነው ስልጣን የሰጣችሁ? መጀመሪያ እናንተ ካህናት ናችሁ። እግዚአብሔር እኮ ስሙን በከንቱ የሚጠሩትን ከበደል አያነጻቸውም ተብሎ ተጽፏል። ስለዚህ እናንተ መጀመሪያ ጥሩ ስራ ይዛችሁ ቅረቡ። የሚያስተምር ስራ፣ ጥሩ ስራ ይዛችሁ ከቀረባችሁ የተዋህዶ ልጆች እናንተ ሼር ላይክ ለማድረግ ስስት የለባቸውም። ስለዚህ የእግዚአብሔርን ስም በከንቱ አትጥሩ፣ እግዚአብሔርን ፍሩ ነው። ሁለተኛዎቹ ደግሞ ይህን ቪዲዮ ካሳለፍከው እመብርሃንን አትወዳትም እንዲህ የሚሉት ደግሞ የበለጠ ነው የሚያናድዱት። የእናንተን ቪዲዮ በማየት ነው የእመብርሃንን ፍቅር በእኛ ውስጥ እንዳለ የሚለካው ማለት ነው። የአንቺ ቪዲዮ ስለታየ ነው ምእመናን የእመብርሃን ፍቅር እንዳላቸው በዚያ የሚለካው። ስለዚህ እንደዚህ እያላችሁ ምእመናን ግራ አታጋቡ። ይሄ እምነትንም ማሰደብ ነው፣ በእውነት ራስንም ማውረድ ነው። እንዲህ እባካችሁ ብሎ መለመን እኮ መንገድ ላይ ቁጭ ብሎ ስለ አይነ ብርሃን ስለ እመቤት እዘኑልኝ እያሉ ከሚለምኑ በምን ትለያላችሁ? እናንተ እኮ ሚዲያ ላይ ስለወጣችሁ ዘመናዊ ለማኝ በመሆናችሁ እንጂ እንዲህ የምትሉ ልጆች እኮ በእውነት እግዚአብሔር ምስክሬ ነው፣ ጎዳና ላይ አካላቸው ጎሎ አይናቸው ጠፍቶ ቁጭ ካሉ ሰዎች በምን ትለያላችሁ?